ለእነሱም የሰጠሁትን እድል ለአንተም እሰጥሃለሁ ማለት ነው። እኩል ነው የምትሆነው እኛ ቤት። ዋናው ወገናችንም ሆነ የምፈልገው ነው ውድ ሪስፔክት ነው። ሙስሊሞች ደግሞ ምን አልፈቅድም መሰለህ፣ ፈትዋ የሚባል ነገር አለ። እንደዚህ አይነት ጥያቄዎች እንዲጠይቁ አልፈቅድም። ኤኒዌይስ እኛ ቤት ለምትመጡ በአጠቃላይ ወልካም፣ ለምትወጡ መልካም መንገድ ጅስ በፍጥነት ውጡ ነው ህጌ። እንደዚህ ላይ ዛሬም ነገም እንትን ስለማንፈቅድ ብሎክ የናንድ መወገድም ሊኖረው ስለሚችል በዛ እንቀጥላለን። ራስን ታስተዋውቀናለን በየትኛው አንግል ሆነ ጥያቄዎችን ማንሳት እንደምትፈልግ ምናምን ዊችስ ኮነ ቢ ፍሬንድስ ጓደኝነቱ ስለሚቀድም ላይ ታስተዋውቀን እና ለእሱ ጥያቄ አለኝ ብለሃል። ከፈለግክም በእስልምና ጉዳይም ጥያቄ ካለም መጠያየቅ እንችላለን። ኖርማል ነው ለማለት ነው። ሻይ ቡና ለአንተ ጾም ላይ ካሉን ያቀርቡላል። እኛ ጾመኛ ስለሆነ የማያደርቅ ነገሮች ላይ ብንቆይ አሪፍ ነው። እንኳን ደህና መጣ ኢየሱስ። ቆይ ሙሉ ላምጦ ስምን ይቅርታ። ድንቅ አምላክ ነው። እሺ Hi Adis. First of all, I would like to say thank you for just, for talking about yourself in a nice way, in a very respectful way. I appreciate that. Yeah, as you mentioned, I am very new for this page or to your page, but thank you for giving me the opportunity to, talk about myself and who I am and why I'm here and what I want to ask. So my name is Solomon. ብዙዎቹ ፎሎወራችን ዴር ፍሮም ኢትዮጵያ የሚከታተሉት ኢትዮጵያውያን ስለሆኑ በተቻለ እንግሊዝኛ የሚያስቸግራለሁ እንዳገናኝ አንዳንድ ጊዜ በአማርኛ አድርግላቸው። Sure, because I heard you speak in English most of the time. So that's ብዙ ያመልጠኛል፣ ይናደዱብኛል። ለእናንተ ነው የጋራ ግዴታቸው፣ በአንተ ብቻ ሳይሆን በእኔም ነው የሚናደዱ። በተቻለ አቅም ነው እንጂ ራስን መግለጽ በምችለው ያንን አማርኛ አድርግላቸው። ምንም ችግር የለውም የኔ ምንም ችግር የለውም። እኔም ያው አማርኛ ብዙም አይደለሁም ግን ትንሽ እሞክራለሁ። ብቻ ያው ብዙ ጊዜ እንግሊዘኛ ሚክስ ስለምታደርጊ ነው እና ምናልባትም እንግሊዘኛ በደንብ ትረጅኛለሽ ብዬ ነው እንግሊዘኛን የመረጥኩት። ቋንቋዬ በጣም ነው የምወደው። በቃ በቋንቋዬ ትንሽ አወራለሁ፣ ጠይቅሻለሁ አንዳንድ ጥያቄ ማለት ነው። እና ያው ቀደም ብዬ እንዳልኩሽ የክርስትና ስሜ ሰሎሞን ነው የሚባለው። ኢየሱስ ድንቅ አምላክ የሚለው ስም ያው ኢየሱስን በጣም ስለምወደው ነው እንደዛ ያደረኩት። ለዛ ነው። ሶ ጀስት ኢን ሾርት ያው ባጭሩ በመጀመሪያ በጣም ላደንቅሽ እፈልጋለሁ። ያው እንደዚህ ስብዕና ይዘሽ በማንነትሽ ሳታፍሪ ወይም ደግሞ ሳትፈሪ በእንደዚህ በላይክ ኢን ሪስፔክትፉል ዋይ ራስሽን ማስተዋወቅ ወይም ደግሞ የምታምኝበትን መንገድ በቅሩ መንገድ መግለጽሽ በጣም ደስ ይላል። አሁን እኔ 3 ጥያቄ ነው ያለኝ ላንቺ ማለት ነው እና ደስተኛ ከሆንሽ እንድትመልሽልኝ ከዛ በኋላ ሰጥቤ ያዳምጥሻለሁ ማለት ነው። በመጀመሪያ ያው በምን ምክንያት ነው ወደ እስልምና ልትሄጂው የቻልሽው ይሆናል አንዱ ጥያቄ። ሁለተኛ ላይ ደግሞ ኢየሱስን ምን ያህል ትወጂዋለሽ? በክርስትና እምነትሽ በሃይማኖትሽ ጊዜ ሳለሽ እና አሁን በአዲሱ ሃይማኖትሽ ባለሽበት በእስልምና ለኢየሱስ ክርስቶስ ምን ያህል ፍቅር ወይም ደግሞ ምን ያህል ምን ያህል ፍቅርና ስሜት አለሽ በክርስትና ጊዜና በእስልምና ጊዜ ማለት ነው። ሁለተኛ ጥያቄ ነው። ሶስተኛው ደግሞ የሚሆነው ነፍስሽ ማለት ነው ትክክለኛና እውነተኛ መንገድ እንዳገኘች ወይም ደግሞ ትክክለኛ እረፍት እንዳገኘች ምን ያህል ሹር ነሽ ወይም ደግሞ ምን ያህል እርግጠኛ ነሽ የሚለው ይሆናል። በስተመጨረሻ ያው አራተኛ ጥያቄ ነው የሚሆነው። 3 ነው ያልኩት ግን በጣም ይቅርታ የመጨረሻን አደርገዋለሁ። በእስልምና አሁን ጊዜ ምን ያህል ደስተኛ ነሽ ወይ በሚለው ይሆናል። ቴንክ ዩ ሶ ማች ሰጥ ብለሽ ስላዳመጥሽኝ ወይም ደግሞ ሁሉም እዚህ ያሉትን ጓደኞችሽን በጣም ነው የማመሰግናቸው። እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክሽ። ቴንክ ዩ። መጀመሪያውን ጥያቄ ድጋሚልኝ በጣም ነው የማመሰግነው። አንተም
ሰው ራሱን አክብሮ ራሱን አውቆ የሚመጣ ሰው ኤኒታይም የምናገረው ራሱን ይቃኛል። እና ቴንክ ዩ ፎር ካሚንግ። የመጀመሪያውን ጥያቄ ትደግምልኝ? ይቅርታ አራቱንም እየጻፍኳቸው ነበር እና በአንዱ ስመሰጥ አንደኛው ጋር ደረስኩና እንዴት ላይክ የመጀመሪያውን Thank you. That's very smart of you to actually write it down. That was really a clever thing to do. Okay, የመጀመሪያው የነበረው ወደ እስልምና በምን ምክንያት ነበረ የሄድሽው? ወይም ደግሞ በቃ እሱን ነው በቃ በምን አይነት ምክንያት ነበር የሚለው ነው። በእሱን ያዥ ችግር የለውም። ኦኬ፣ በጣም አመሰግናለሁ። ኢንሻላህ ወደፊት ድል ኖሮ ከአንተኛ ጓደኛችን መሆን ስለማይቀር የኔን ህይወት ላይፍ ጆርኒ ሙሉን ልነግርህ ፈቃደኛ ስለመሆን የአጭር ኢቨን ለሚዲያ እንኳን የቻልነውን ያላሳጥረ ነው ኢቱካስ ላይ የሶስት ሰዓት ትንሹ የሚሆነው የኔ ላይፍ ጆርኒ ማለት ነው። እና ይዲዘርት ነው የሚል ውስጤ ስለ እንደውም አቁም ያለው ለትልቅ ሚዲያ ስለተናገርኩ እየቀነጫጨኩ ራሴ ቪዲዮዎችን ሰርቼ ኤዲት ተደርጎ ወይ ዩቲዩብ ላይ ኦር ዚዩም ላይ ራሳችን እናደርግለታለን ብዬ አስቤ ስለነበረ ለጊዜው ሆልድ አድርጌው ነበር። ግን ያው አላህ ወዶ ዛሬ ተናገሪ ካለኝ ለትንሽ ደቂቃዎችን ጥያቄዎችን ከመጀመሪያው ጥያቄ መልስልሃለሁ ማለት ነው። ሰለሞን ራይት ካልተሳሳትኩም ስም ላይ ብዙ አይደለም። አምሳሪ ያውቃሉ እዚህ ቤት እና yes you are right yes it's Solomon but ለመጀመሪያ ጊዜ ሰምታችኋል። ስም አስታውሻለሁ but you can call me Suleiman as well if you like. I don't mind. Yeah, it's a good name. Solo it's okay. Your family ሰለሞን ደስ እንዳለሽ የኔ ቆንጆ thank you so okay no problem። እሺ በምን ምክንያት ለሚለው የመጀመሪያ ጥያቄ ያው ሰው ፊት ለፊት ሲያይኝ ይህን ጥያቄ እንዲጠይቅም ነው ፐርፐዝሊ እንደዚህ ላይፍ ክስጥ የምለው ስራዬን ማንጻር ሰው የማይረዳው ይህንን ጥያቄ አላል እኔን አይቶ ካሜራ ላይ እንደዚህ ቪዲዮ በምን ምክንያት ይቺ ሴት ልትሰልም ቻለች ላይክ ሀው ዩ ቤከም ሙስሊም የሚለው ኪሬስ ጥያቄ እንዲጠይቁ ነው ፐርፐዝሊ ነው የምወጣው። እና አትሊስት አንድ ሰው ያንን ጥያቄ መጠየቁ ለእኔ አንድ ሰው በዚህ ጆርኒ ውስጥ ጠይቋል። ከዚህ ፐርፐዜ ኤሙን ቦታውን አግኝቷል ማለት ነው። እና አመሰግናለሁ ስለጠየቅ። በምን ምክንያት ከመሆኑ በፊት መጀመሪያ ደረጃ ከታች እመልስልሃለሁ። ይሄ በምን ምክንያት የሚለው የመሀለኛ ጥያቄ ነው የሚሆነው ማለት ነው። መጀመሪያ ጥያቄ እኔን ጥያቄዎች በፊት ላይክ ሁ ክሬትድ ሚ ፈጣሪ እንትኑ ይቀድማላ። ሰው ልጅ ሆኜ ከዚህም በፊት እንደምላችሁ የሞትን እውቀት በማወቄ ሞት ሰው ልጅ እንደሚሞት በመረዳቴ ያ የመጀመሪያ እውቀቴ ነበር የሰው ልጅ እንደሚያበቃለት። ስለዚህ ያን ደግሞ ሲቀበሩ ሳይ የሚሄዱበት ቦታ አለ ማለት ነው። ከሞቱ በኋላ የሚለው የሞት እውቀት ነው በልጅነት ያወቅኩት። ስለዚህ አጋጣሚ ሰፈሬና አካባቢ ቤተክርስቲያናት ስለነበሩ እዛ ነበረ ብሎ ያው በቤተክርስቲያን ክርስትና ስም ወጥቶልኝ ስላሴ ቤተክርስቲያን ስም ወጥቶልኝ ክርስቲያን ነበርኩኝ። የኦርቶዶክስ ማለት ነው። ስትል ዊ ጋት ኤቪደንስ ማለት ነው። አንዳንድ ጊዜ እንትን ለማለት ያህል ከዛ በኋላ የኮንሰፕት ሲገባኝ በፊት አላውቅም ነበር። አወዝ ጀስት ኪድ ኖርማል ሬጉላር ኪድ ከቤተሰቦች ጋር የምጫወት ምናምን። ከዛ ግን አዌክን ነገር ሆንኩኝ። አጋጣሚ ስላሴም አለ፣ ባለወልድ አለ፣ ገብርኤል አለ፣ ከታች አለ ሰራውንዲንግ ቤተክርስቲያን ስለነበረ እዛ ነበር ሃንጋውት የማደርገው። ብዙ ጊዜን በጣም ፕሬሽስ የምለውን ነገር ስላጣው መልስ ቢሰጠኝ ብዬ አስብ ነበር። እመላለሳለሁ። እዛ ውስጥ ስናድግ የራሱን የቻለ ሰንበት ትምህርት ቤት የመሄድ ራሱን የቻለ እንትን አድርገን በዓላትን የማክበር ምናምን ነገሮች እናደርጋለን። ልጅ እንደምንሆነው ቤተሰቦቻችን በወር አንዴ መድኃኒዓለምን እናከብራለን። ግን ብዙ እውቀት አለኝ ብዬ መናገር አልችልም ከመመላለስ እና ያንን ድርጊቶችን ከማድረግ ውጭ ጠያቂ ነኝ ማለት ሳይሆን ጅስ እዛ ራውንዲንግ ከብ ነበር። ሰው አቢከም ቲኔጀር ወነ ስታር ጎይና ሃይ ስኩል ስገባ ምን ሆነ ቤተሰብም በአስተዳደግም እንትን ስለሆነ አንድ ልጅም ከመሆን አንጻር ትምህርት ላይ ፎከስ አድርጌ ሴት ልጅ ትለወጥ የምትችለው መማር ስላለባት ነው። ቢኮዝ አካባቢያችን የምናየው ነገር ትንሽ አስጊ ስለሆነ ኢንቫይሮንመንቱ ትምህርት ላይ ፎከስ እንዳደርግ ስለሆነ ያው ከቤተክርስቲያን ከመመላለሱ ምናምን ይልቅ ጥናቴ ላይ ትምህርቴ ላይ ፎከስ አደረግኩኝ ማለት ነው። አፍተር ሃይ ስኩል አዊንት ትምህርት ቤት እንደገና ቢልዲንግ ኮንስትራክሽን ግራጁዌት አረግ ልክ እንደምትቀድም ያነሷቸው ልክ እንትንም
ወይም ኤንቫይሮንመንቴ ምናምን አውትጎይንግ ሆነ ደግሞ ስቶፕ ከሚባሉት ሰዎች ጋር የመዋል ኢንተርቴንመንቶችን የማወቅ ብዙ ነገሮችን ከኖርኩበት ዲሰንት ምናምን ከሚለው ትንሽ ደግሞ ወጣ ያሉ ነገሮችን የማየት ኤክስፖዠር ነበረኝ። ላይክ ያንን ነገሮች ሳይ በእርግጥ ለሰዎች እይታ ክብር ሊመስል ይችላል። ትልልቅ ቦታዎች መዝናናት፣ መጠጣት፣ መጨፈር ምናምን የሚባሉት ነገሮች የሚታየር ነገር እና ወደ ፈጣሪ ለምን አልመለስም? በቃ ጸበል ልጠመቅና ነው አይደል ለፈርስት ይካምስ ማይንድ ግን አወዝ ላይ ገና ነኝ። ያንን ነገር ወደ ምን ሄድኩኝ ማለት ነው? ጸበል ሄድኩኝ። ጸበል ስንጠይቃቸው በአቅራቢያሽ አለ እንትን ነው ሄደሽ ነፍስ አባትን አውርተሽ ነው እንደዚህ አይነት ነገር ኮሚኒኬሽን የሚደረገው አሰራር አለው ራሱን ሲሉ ላይ እኔ ልመለስ ባልኩኝ ዋይ ውድ አስክ ሚ ሰች ኩዌስችንስ ከዚ እንዳልኩ ከውጭ ሀገር ዜጎች ጋር ነው ብዙ ጊዜ የማሳለፈው ምናምን ልክ የዌስተርን ቲንኪንግ ውስጥ ገብቻለሁ ቶታሊ ማለት ነው። ሙሉ ለሙሉ በሆነ ሰርተን ኤጅ በኋላ ሙሉ ፊልም የማየው ሙለው ምኔም የውጭ ሀገር ዜጎች ጋር ነው ምንም ከእንትን ጋር ስለነበረ ሰው ያንን ነገር ስጠይቂያ በመሆኑ አጋ ዲስአፖይንትድ ላይ ዋይ ውድ ኤኒባዲ ዋና ፑሽ ሚ አዌይ በዚህ ገና ምንም አላውቅም። በመሀል ተጠፋፍቼ ከነበርኩበት ቦታ ልመለስ ስል ይሄ ነገር የሚመጣው ና ብዬ ቨር ቢኮዝ የማዘር ነፍስ አባት እንደምናውቃቸው የሚጎነትሉ ናቸው። ነፍስ አባት ጋር ሄዱ ምናምን ያሉት ሴንስ ዳዝንት ሜክ ሴንስ ላይክ ዋይ ውድ አይ ዋና ጎ ዜር እኔ ሸሽቼ የመጣሁትን እንትን የነፍስ አባት ጋር ሄደሽ ምናምን ደግሞ የግል ነፍስ አይደል ነው ነቲንግ። ስለዚህ ተውኳቸውና እነሱን በራሴ የሆነች 4 ኪሎ ሱቅ ነገር ከፍቼ ነበር እና ቡቲክ ነገር ያው የሚያውቁኝ ሰዎች 4 ኪሎ ያውቃሉ ማን እንደነበርኩ ምናምና ወና ሃንጋ ዴር ዘመድ ነበረኝ የፕሮቴስታንቶችን ፍላየሮችን ምናምን ይዞልኝ ይመጣ ነበረ። ያው ማንም የሚያውቀው ነው። ሰፈሬ 4 ኪሎ ስላሴ ቤተክርስቲያን ገባ ብሎ ነበር እና ቦታችንም የታወቀ ነው። ማንነት የታወቀ ነው። ፊቴ የታወቀ ነው። ሁሉ ነገር የታወቀ ነው። ሪካርድም የታወቀ ነው። ቦታዬም የታወቀ ነው። አልሐምዱሊላ አሁን ላመጣኝ መንገድ ምክንያት እንደሆነ ይታወቀ። ወና ወዘ ቲኔጀር እንዳልኳችሁ ቅብጥ ያልኩ ቀበጥ ስለብስ ምራቁት በማይተናነስ ህይወቴም ኤክስትሪም ሌክዥሪየስ እና ብጥጥ ያለ ነገር ስለነበር ኖ ብዬ ነው ራሴን ለመሰተር በፈለኩበት ሳ ነው ያ ያልሆነው። ኔክስት ካምስ ያንን መጽሐፍቶች የማግኘት መጽሐፍ ቅዱስን ድጋሚ የማንበብ እድልን አገኘው ማለት ነው። ድጋሚ ያንን ነገር በማድረግ ከዛ በኋላ የሆነ ምልክቶችን የምታየው ነገር አለ አይደለ? ቀራሴ የዳንክ ይመስላል ስለማላውቀው ጓጓው ነገር ፈጣሪን ያገኘው አይነት ስሜት ሳነብ ኢየሱስ ጌታ ነው እያልኩኝ ፓሽነትሊ የመኖር ሌላ አምላክ አላቅማ። ስለዚህ እንዴ ላይክ እውነትም ሞቶልኝ ዋጋ ከፍሎልኝ በደሞ ዋጋ የተገዛው ነኝ ላይክ ለዚህ ነገር ካልኖርኩኝ ለምን እኖራለሁ? በቃ this is what my calling is ምናምን እያልኩኝ ቀንም ሌሊትም መጽሐፍ ቅዱስ ማንበብ፣ መዝሙር መዘመር፣ ውሎ የዛ ህብረት ማድረግ ከዛ ከተጠመቅን በኋላ የድህነት ትምህርት ስጨርሱ የደቀ መዝሙር ትምህርት አለ እሱም መማር ስቴጆች አሉት ምናምና ደግሞ አስታር ላይ ሜሞራይዝ ማድረግ እንትኖችን እንቆራልን ነበረ። በ2 ወር ይቆራልል ከመሆና መጽሐፍ ቅዱስ እንትኖችን የመያዝ ምናምን አለ አይደለ? ለመጥሪያ ኢሳያስ 53 ነው እንትን ዮሐንስ 1 ምናምን አሁን እንደዚህ ቲክቶክ ላይ ሲለባለቡበት ያስቀኛል። እኛ በሰዓቱ የምንጠራበት ስለነበረ የተገዛንባቸውን ነገሮች የተከፈለልንን ዋጋ ምናምን ግሎሪፋይ አድርገን የምናገርበት ስለነበረ በሰዓቱ ሞር አያስክ ሞር ያወኩኝ ስመጣ ጥቅሶችን ሳይሆን ሙሉ ማንበብ ጀመርኩ ማለት ነው። ሆል ባይብል ማንበብ ጀመርኩ ነው። ሜሞራይዝ ካረኳቸው እነሱ ከሚያስጠቅሱኝ ጥቅስ ባለፈ ሀርት ለርን ዲስ ማወቅ አለብኝ አልኩኝ። ሙሉን ማንበብ ሲጀምር የመጀመሪያ ጥያቄ እንዴት ነው? በጣም ጳውሎስን በጣም ነበር የምወደው ቢኮዝ ኢየሱስ ክርስቶስ ከሐዋርያቶች ከመረጣቸው ውስጥ ተብሎ ውጭ የተመረጠ ታይቶኝ ነው ብሎ ምናምን ብለው እኔም ሐዋርያ ነኝ ብሎ ከመጣ አንዱ ነው እና አሁን ላይ ስረዳ በኋላ ላይ ግን የዛን ሰዓት ግን ፓሽነትሊ በቃ የጳውሎስ እንዴት እንደሚያንገበግብ እኔም እኮ ማንም ከማያውቀኝ ከአሕዛብ የነበርኩኝ ነኝ እንደዚህ የተመረጥኩትኝ ምናምን ብዬ እሱን ትምህርቶች ሳነብ ስረዳ ሴቶች በአደባባይ አይናገሩ መናገር እንኳን ነጸለይ እንኳን ፀጉሯን ትላጭ ምናምን ይላል። አልባሳት ሌሎች እንዳታሰናክሉ ይላል። ሳያቸው ፕሮቴስታንቶቹ ላይ ሜካፕ ሽክ ብለን አልባሳታችን ከሚስከርት ባልተናነሰ እንደውም ቆንጆ ሴቶች አሉበት የሚባለው ቦታ እዛ ነው እና ላይክ ሽክ ብለን ፐርፊውማችንን ቋቀጭ ብለን ስቴጅ ላይ ያሉትም ላይክ እንትኑ ፐርፎርማንሱ ምናምን እሱ ካለው ነገር ወጣ ያለ ነው።
ኦኬ ላይክ ዳትስ ማይ ኳስችን ይላል እዚህ ጋር። ለምንድን ነው የምናደርገው ይሄንን? ታዘን ከሆነ መልበስ መሸፈን ከነበረ አንሸፈንም ወይ ምናምን ስል ላይክ ያ ነገር ነው። በዘመኑ ለነበሩት ለአይሁዶች የነበሩት አለባበሳቸው ስነ ስርዓትና ለእነሱ መሰናከያ እንዳይሆኑ ነው ጳውሎስ ለእነሱ ብሎ ያስቀመጠው መልእክት ነው። ስለዚህ የከሌ መልእክት ነው፣ የፈጣሪ ትእዛዝ ኢቭን አይደለም። ሲፈልግ መልእክቶችን መቀያየር የሚችል ሐዋርያ ሆኖ መጥቶ ትእዛዞቶችን የሚያሰፍር ኢቭን ህግጋቶችን ምናምን ከሌላች መጽሐፎች የሚያጣቅስ 66ቱ መጽሐፍ ኢትስናት ነፍ ማለት ነው። እኔ የማወራው ይሄ መጽሐፍ ብቁ ነው፣ ከዚህ በላይ መጽሐፍ አያስፈልገንም፣ ይሄ መልስ አለበት ብዬ ከምናገርበት ቦታ ላይ አጀስ ባክ ኦፍ ላይክ ሶ ዋት ዩ ሴይንግ የምትመልሱልኝ ሌላ መጽሐፍቶች አሉ ማለት ነው። ያ ይገርምሻል። እንደውም ያልተጠቀሱ ሌላ ሞር እያደረኩኝ ማወቅ ጀመርኩ ማለት ነው። ንጽጽር አልተጀመረም። ማንሽ አስሊ የራሴን ጆርኒ ነው እያወራት ያለሁት። ስክሮል ማድረግ ትችላለሽ። ምን ሆነ ማለት ነው። እዛ ሰዓት የነበረበት ሰዓት ላይ መጽሐፍ ቅዱስን የማይበትን ክሪቲካል ጥያቄዎችን ማንሳት ነበረብኝ እኔ ለራሴ ማለት ነው። ለራሴ አዳምና ሕይወት መጀመሪያ ሲጀምር መጽሐፉ ጎዶሎነቱ መታየት ጀመረ። ከሌላ መጽሐፍቶች የፈለገው ምናምን እያደረገ ነው። ወንድና ሴት አድርጎ ፈጠራቸው ይላል። ሲፈልግታች ጋር አዳምና ከዛ ከአጥንቱ ደግሞ ሔዋን ያወጣታል። ሁለት ኦርደር ምን ላይክ ስለዚህ እዛ ጋ የነበረበት ሳምካና ኦርደር ሚስ አድርጓል ማለት ነው። ሪሰርች ማድረግ ነበረብኝ። ሁለተኛ ደረጃ መጽሐፍቶችን ከዛ ማጣቀስ ውጭ ከሆነ ሆል ማጣቀሻ ነገሮችን መፈለግ አለብኝ። ይህ 66ቱ በቂ ካልሆነ 81ዱን ማንበብ አለብኝ ማለት ነው። የቀሩ መጽሐፍቶች አሉ ማለት ነው። ይቺ ሊሚትድ እውቀቴ የምታስጮኝ በቂ አይደለችም ማለት ነው። ስለዚህ እያንዳንዳቸው ሐዋርያት ጻፉ የተባሉት መጽሐፍቶች አሉ ማለት ነው። ናን ስቶፕ ጅስት ጎይንግ ቱ ስፒን ከሌም ጽፏል፣ ቶማስም ጽፏል፣ መቅደላ ጽፋለች ሲባል የካቶሊኮችን ማየት አለብህ ምናምን ስናት ነፍ እነሱ የነበሩበት ዘመን ና ኢቨን እነዛ ጸሐፊዎች እውነት ጽፈውታል ወይ የሚባል ጥያቄዎች ይነሳሉ ነው። ዲድ ዴይ ኢቨን ራይት ኢት የነበሩበት ዘመን ከሌ ከዛ ውስጥ የተማረ ጸሐፊስ ማን ነበረ? ሜንሽን የሚደረገው ሉቃስ እና ዮሐንስ ናቸው። በእውቀት ደረጃ እንኳን መጽሐፍ የሚችሉት ጻፉ ተብሎ ግን የተቀመጡት ጸሐፊያ አምሳሪ ረጅም ነው ታሪኩ እንዳልኳችሁ። እንደገና እነዚህ መጽሐፍቶች ሰው ላይክ what happened ፕሮቴስታንት እንዴት ከየት መጣ የሚለው ኩዌስችን ማድረግ ነው። ፕሮቴስታንት ፕሮቴስት ፍሮም ድን ከሌ የሚባለው ሰውዬ ነው ፕሮቴስታንት ኮት የመጣው እንደ አዲስ ላይክ ዋት ሰው ላይ ካቶሊኮቹ ልክ የሆኑ እንደሚለው መመለስ አለብኝ ድጋሚ። ካቶሊክስ ዋይ ዲድ ሂ ፕሮቴስት? ገነት መግቢያ ገንዘብ አለ። ስለ እነሱ ሲሆን በገንዘብ ለምን መሸጥ ፈለጉ? እነሱ ምንን ይከተሉ ነበረ? የክርስቶስ ለእነሱ ምናቸው ነበረ? ምናምን ያልኩኝ የካቶሊክንም ማጥናት ነበረ። ካቶሊክ ደግሞ ከየት መጣች እንዳለ ምናምን። ስለዚህ ጉባኤዎች፣ የተለያዩ ጉባኤዎች እንደነበሩ ስረዳ ይህንን መጽሐፍ ነው ብለው ተስማምተው ያደረጉት ብዙ ጉባኤዎች በኋላ እንደሆነ እኔ አለች የሚለውን ያችን 66ቷን ጭራሹን በስምምነት የከሌ አይገባም ከሌ ቢገባ ከሌ እንትን ያመጣብናል ከሌ ችግር ይፈጥርብናል ምናምን በሚል አባቶች ተሰብስበው በእውቀታቸው በእነሱ የተመዘነ እንጂ እውነት የፈጣሪ ቅዱስ ብዬ የምናገረበት ነገር ሎስትት ማለት ነው። ለእኔ ማስተማሪያነት ተብሎ የተቀመጠ ብዬ ክሊር የነበረው እዚህ ለመበረዙን ለምናምን ባሪያ ብሎ የሚጠራ የሚሳደብ ጭንቅላቴ ወደ ምን ገባ? ይሄ ፈጣሪ የሚባለው ነገር እንደውም ብሉይ ኪዳን ላይ ያለው እንዳልከው ሁለተኛ ጥያቄ ላይ ሄድል ስለሆነ ነው ከታገስከኝ። ብሉይ ኪዳን ላይ ያለው ጥያቄ ኢቨን መሰስ ደዝ ኢቨን ኤግዚስት ለመጀመሪያው ነገር አየሁ ሰማሁ ብሎ ለሚናገረው ነገር ለጻፈው ነገር ጽላት ሲሰጠው ሲሰክበረበት ሌላ አይደለም ራሱ በጻፈው ራሴ ጻፍኩ ብሎ ክሪቲካል ጥያቄዎችን ማምጣት ጀመርኩ። እዛው መጽሐፍቱ ላይ ላይክ ሞር መሞገት ሰው ወደ ፓስተሮች ወደ ሚሄድ ጥያቄዎችን ወደ ማንሳት ሞር ሙግትን በመምሰል እኔ ቀላሉ መንገድ ኢሊሚኔት ማድረግ ነው። ከዚህ ዛ ጋር ከህብረታቸው እኔን የማይጠሩ ጊዜ ምናምን ሊትራሊ ማግለል ነው። ልብ የሚነካ ነው። ከዛ አወዝ ኢገርሊ የመማር እንጂ የንትን አልነበረም ውስጡ ዲፕ ክሪቲካል ጥያቄዎች ላንሳ እንጂ በጣም እንዳልኳችሁ የገባኝ ነገር ፕሮቴስታንትም እንደሆን የኢየሱስ ክርስቶስ በደም ተገዝተሻል በዋጋ ሳምባዲ ፔይ ፎር ማይ ሲን እንዳልኳችሁ እጨፍራለሁ፣ ዝናናለሁ በጣም ላይክ አውት ጎይንግ ስለነበርኩ ልክ ድካሜ ላይ ስለነበር ለዛ ድካሜ ዋጋ ይከፈለልኛል። እንደውም ክሬዲት የተቀምጦ እንደውም ሲሄድ እሱን በመከተልና በመያዜ የነፍሴ ዋጋ አላት ምናምን የሚል የነፍሶችን ጥያቄ አይነት ነገሮችን ይዤ ነበር እና ሰው ያንን ያደረገ ዋጋ የተከፈለበትን ቼኑን ከየት መጣ ማን ነው የሚለውን መሰረቱ ምናምን ይሄ የስላሴ ትሪኒቲ በአጠቃላይ ኮንሰፕቶችን ከኢየሱስ ነው እንደዚህ ያንኩበት። ያኛው ግን አብ ወልድ መንፈስ ቅዱስ ማወቅ ነበረብኝ።
ኦል ኦፍ ኢት ስታር ላይክ የዘራዊ ነገር ይሆንብኛል። የሆነ ሰዓት ላይ መርጦ ከሌን ወደደ ከሌን ጠላው ይላል። ላይክ ፈጣሪ ሆኖ ከሌን ወዶ ይጠላል። ሲፈልግ ያንን ደግሞ ሂድና ለዛኛው ተዋግተው ውረስ ብሎ ቦታዎችን የፈለገው ሰው ቴረራዊ እንትን ይለቃል፣ ያሻግራል፣ የፈለገው ቦታ ይነጥቃል ምናምን እና ላይክ ይሄ ነገር ዚስ ሪሊ ክሬተር የሚል የፈጣሪነት ህልውና ጥያቄዎች ነው የኔ የወሰደኝ መንገዴ ማለት ነው። ስለዚህ ኢየሱስ ክርስቶስን ብቻ ሳይሆን ኢንጀነራል ከመሞቱን በፊት ዋይ ውድ ሂ ዋን ዳ አዳምና ሔዋን ሁለት ሆኑ ሶስት ሆኑ ግራ በሚያጋባ ሁኔታ ያሉት እንዳሉ ሆነው ከዛ አልፈው ተርፈው ደግሞ እሱ ለነዛ ላደረጉት ነገር ፈጣሪ መጥቶ መሞት አስፈላጊ ነበረ ወይ? ያንን ሴጣን የሚባለው ነገር ቢኮዝ በዛኛው ሃይማኖት የስናር ሀሳብ ወይ ምናምን እንትን አይደለም፣ ኢንቲቲ ነው። ዳ ኢንቲቲ ቻሌንጅ ሲያደርገው እሱ መቅጣት ማጥፋት ትቶ እንደውም እናንተን ትንሽ ደምሽ ይፈሳል፣ ትንሽ ይጠናል፣ አንተን ቢሆን ታርሳለህ፣ ገለመሌ ትሆናለህ ብሎ ከርሲንግ ዳውን ላይክ እሱም ማጥፋት ይቀላል። እውነት ከወደዳቸው በዛን ሳለ ያው አንተ እንድትማር ከዚህ በኋላ እንደው ትጠፋለህ ማለት ይቀላል። የእነሱን ፔን ይቅርታ ካጠፉበት ከመጠየቃቸው ዊች ዋን ኢዝ ላይ ሴጣን ትልቅ ሮል መጫወት ጀመረ ማለት ነው። የሚጫወትበት ሮሎች ለእኔ እንትን ያደርጉኝ ጀመረ ላይ ዋይ ውዲ ዋን ቻሌንጅ እሱ ቻሌንጀር ፈጠረ ማለት ነው። እኔ እናንተ አዴ እንድንገናኛለን አይነት ነገሮችን ሲፈልግ ሴጣን ይመጣልና ማህበራቸው ኢዮብ ጋር ይገኛል። ሴጣንን መጣና ተሰበሰቡና ይላል አየኸው ልጅ እንትኔን ኢዮብን አየኸው ሲለው አዎ እሱን ሄጄ እንደዚህ ላደርገው ነው እስቲ ሞክራ ምናምን አይነት ራሱ የሆነ ኢጎይስቲክ ነገር ነው። ራሱ በሆነ ነገሮች ግሎሪፋይ ማድረግ ይፈልጋል። ዋይ ውድ ዋን ዱ ዛት እንትን ያደርገኛል፣ እኔ ኪሬስ ያደርገኛል። እና ጥያቄዎቼ ሞር አንዱን ቨርስ እንደዚህ መብላት ጀመርኩ። መጽሐፍ ቅዱስ ማንበብ ብቻ ሳይሆን ላይክ ሊትራሊ እያሰመርኩ መጀመሪያ አንድ ዙር አነበብኩ፣ ሁለተኛ እነሱን ለመጠየቅ አነበብኩ፣ ሶስተኛ ላይክ ሊትራሊ ትኢርዳ ለመያዝ እያሰመርኩኝ ቀን በቀን እችን ይችላለሁ አይደለ ቆይ ደግሞ እችን ልወቅ እያልኩኝ ማጥናት መጽሐፍ ቅዱስ ጥናት ነው የገባሁት። ደሞር አይለርን ባረት ደሞር ማይንድ ስታር ኮሽን። ስለዚህ ላሳጥርልህና ኢየሱስ ክርስቶስን ብቻ ነው አራቱን ጎስፕሎች እንደ መጽሐፍ እንደ እውቀት በቃ ያንን ሁሉ እድሜ ከ8 ዓመቴ ጀምሮ ይዤ ስኖር የነበረው ነገር ይብቃለት አልኩኝ። የዚህ መጽሐፉ ነገር እንኳን መልስ ሊኖረው የገዛኋቸው መጽሐፍቶች መደርደር ጀምሩ። በኦርቶዶክስ ሊረዱ የሚያስፈልጉትን የህማማት የሚል ህማማትን ብቻ የተጻፈበትን ገዛለሁ። like a lot of books ገዛለሁ። ብቻ most of my money was waste ነው መጽሐፍቶች because I was not የሶሻል ኔትወርክ ሰው አልነበርኩም። እንደዚህ ቲክቶክ ምናምን የለም። ፌስቡክ ምናልባት ትንንሽ ነገር ባይ ነው እንጂ እንደዚህ በዚህ 2 ዓመት ቲክቶክ ላይ እንደመሆኑ አልነበርኩም። ሊትራሊ የቡክ እና የሙቪ ሰው ነበርኩኝ ቶታሊ ማለት ነው። እና መጽሐፍቶችን ብቻ ነው የምደበረው። ማይ ኤክስ ህዝበንድ ራሱ በጣም ኪሪየስ የሚያደርገው ሲገባ ላይክ መጽሐፍቶችን ነው የምገዛው። የኔ መስለም ለቤተሰቦችም ሆነ ለኤክሴ ለሚያውቁኝ ሰዎች ያልደነቃቸው ቢካዝ አወስ ሲክ እያረኩ ስለነበረ ማለት ነው። መጽሐፍቶችን ጥያቄዎችን የምጠይቃቸው የማገኛቸውን ሁሉ ሲክ አደርጋለሁ። ተመልሽም ሪቫይዝ ለማድረግ እሞክራለሁ። ግን ምን ሆነ ማለት ነው ላይክ ኢት ጀስት ቢካሚንግ ድካም እንጂ ነቲንግ ኢዝ ካሚንግ አፕ። እንደውም እንዳልኩ የሚያስገልልና እጅ ሴጣን አለባት። መንፈስ ቅዱስ ያልገለጠልሽን ነገር እኛ ለምንድን ነው የምንገልጥልሽ? ጎይም ፕሬያ ባረት አይምሮች ተበርዟል። ቅርታ ፎርማይ ማነ ሁሌ የምናገረው የክርስትናን ደንቆሮ መሀይም የማይገባሽ ምናምን ይህ ኮመን አንሰርና ስድብ ታይትሎች እኔ የተከበርኩኝ ሴት በህይወቴ ራሴን ያከበርኩኝ ሴት ማንም እውቀትን በመጠየቄ ዶንት ሃቭ ቱ ኢንሰልት ሚ። ይሄ መጽሐፍ ቅዱስ ያንቺ እንትን አይደለም ለአንቺ ሌሎችን ነገሮች መጽሐፍቶችን አንብቢ መጀመሪያ አንቺ ቀድመሽ መጽሐፍ ቅዱስ ለአባቶችና ለትልልቅ ለሚገባቸው የተሰጠ ነው። ይህን ነገር አንቺ ፈቺና መርማሪ ማን አደረገሽ? እንደዚህ አይነት መልሶች ላይ ሊትራሊ ዲስ ዋዝ ዘ አንሰር ጀስት ብትሄዱ ሜን ነው። ሚስጥር ነው። ሚስጥርን ደግሞ ለማወቅ ከስር ጀምሮ ነው የሚታወቀው። አንቺ ደግሞ አሁን መተሽ ፈጣሪ የለወቅ አይነት ጥያቄ እንዴት ነው ኤኒታይም መጠየቅ ያለብን ነገር መጠየቅ አለብን ማለት ነው። አትጠይቁ የሚል አላልንም፣ ግን ስጠይቁን እኛ በምንፈልገው መንገድ ጠይቁን ነገር ነው። እና ጸበል ተጠመቂ ሴጣና እንደዚህ የሚያደርገው መንፈስ ነው። መንፈስ ቅዱስ ስለማይገልጽልሽ ነው። ልሳናቸውን ሲያነበንቡብኝ በህብረት ባለ ሰው አንዱ ይናገር አንዱ ይተርጉም ይባል ሲግባቡ አላይም። እኔ አልናገርም። አንቺ ላይ ሁሉም ጋር የማየው ነገር ትሪክ እየመሰለኝ መጣና ይሄ መጽሐፍም ሆነ ከእንደዚህ አይነት ድራማ እድሜን ፈጀው። ስለዚህ ፈጣሪ የሚባልም ነገር የለም። መጽሐፍ ቅዱስ ላይ ያለው ፈጣሪ የሰዎች ፈጠራ ነው። 4 ነጥብ በቃ
ብዬ መጽሐፍ ቅዱስን ወደዛ ግን ኢየሱስ ክርስቶስን ተወጂው ነበር ወይ ብትለኝ በጣም ነበር ማዝንለት። በጣም ከማዘኔም የተነሳ ብቻውን አምላክ ቢደረግ ደስ ይለኝ ነበር። በሆነ ሴንስ አለ አብ ወልድ መንፈስ ቅዱስ የሚለው ሴንስ ስለማይገባኝ ራሱ በቃ ላይ ዋን ቼን ሆኖ ዝም ብሎ ይሄ ኦንሊ ጂሰስ አይነት ነገሮችን በጣም ደስ ይለኝ ነበር። ከመውደዴም ብዛት ዋጋ መክፈሉ ምንም የሚለው የሆነ ሰዓት የገባኝ ሳምቲንግ በቃ ጀስት ድድን ዋነ ለይት እኮ ሃይማኖቱንም ብዘጋም የኢየሱስ ክርስቶስ የምትለው ከሰዎች በላይ የሆነ ሳምቲንግ ይሆናል አይደል? ጅስ ዋነ ኪፕት የአራቱን ጎስፕሎች ታሪክ ተረትም በለው ምናምን ኪፕ ማድረግ ፈለግኩኝ። ሲሄድም ጆርኔን በቃ በተለያየ ጥያቄዎች ውስጥ እሱን አነሳለሁ። ሌሎቹን መጽሐፉን ደህና ሰንብት፣ ጳውሎስ ደህና ሁን፣ ሙሴ ደህና ሁን፣ የኋላ ታሪኮች በአጠቃላይ ደህና ሁኑ፣ በጣም አደከማችሁኝ ብዬ ትቼ እንደዚህ አንዳንድ ጊዜ እንትን ስል አራቱን ሐዋርያት የጻፉት ደስ ይለኝ ነበረ። ኢየሱስ ላንቺ ምንሽ ነው ብለህ ብትጠይቀኝ የዛሬ 5 ወር ተጠይቄው ነበር ይህን ጥያቄ እና ረጅም ጊዜ 4 ዓመት በአጠቃላይ 6 ዓመት ሃይማኖት ውስጥ አልነበርኩም እኔ እዛው ውስጥ ሆኜ ሃይማኖት ዘጋው። ግን ኢትዮጵያ ውስጥ እንትን ሆነ እንደዚህ ያውቃሉ፣ ግን እንትን አልልም በቃ አትናገርም አላረ ዝም የምትለው እያያቸው ለሚሆኑት ነገር የታዘብክ ለሚያደርጉት ቆርበው ወይም እንዲህ ብለው ስለ ስጋና ደም በልተናል ብለው የሚያደርጉት ደግሞ የሰዎች ባህሪ ተጨማሪ የማደርጉት ነገር ደምና ስጋ ለብሰው ሰዎች ያንን ያህል የሚያደርጉ ከሆነ ኢስናት ሪቪሊንግ አይገለጥም ማለት ነው። ዲስቲንግ እሱን ስጋ ደም በልተው ለሚያደርጉት ነገር ያንን ያህል ፓወር ያለው ነገር አይፈርድም። ሲዋሹ ሲቀጥፉ በዛ ሌቭል አይታያቸውም እንዴ? ስለዚህ ፈጣሪ ባይኖር ነው ለእነሱም ድርጊትም ተጠያቂ ያልሆነበት። እንዳልኩ ደግሞ ሪሌሽንሽፕ ትራውማዎች ምናምን ተጨመሩ በመሀል ሰው ኖኒ ካምስቱ የራሴን ሲንግል ላይፍ ካወጅኩኝም በኋላ ሲክ ማድረጉን ትቼው ሳይሆን ልብህ ይፈልጋል ግን የለም በቃ እዛ ውስጥ ስለሌለ የለም ማለት ነው የሚል ወደ ኤቲስት ነው ያልኩትኝ እንጂ ከእስልምና ከክርስትና እነዚህ ሁለቱን የክርስትና ኢቨን እንትንን ጨምሮ ካቶሊክን ጨምሮ ሌሎችም የፕሮቴስታንት ቼኖቻቸውን ጨምሮ ክርስትና የሚሉትን እርግፍ አድርጌ በመተው ያገኘሁት የመጀመሪያ ነገር ምን እንደሆነ ታውቃለህ? ሰላም ነው ያገኘሁት። ከዚህ አይነት ድራማ why would I want to waste my time? በዚህኛው ስዕል ላይ ተቆሞ ምስል ለጭንቅላቴ ነው ብዬ ነጭ ሰውዬን ማየት፣ በዚህኛው ስቴጅ ላይ ዳንስ ቀረሽ ፐርፎርማንስ ጌታዬን ለማምለክ ነው ማለት ሁለቱም ለእኔ አቅም አልሰጠኝም። ለእኔ ነው አሁን እዚህ ጋር ለምትሰሙ ሰዎች ስለ አዲስ ነው ማወራላችሁ ወይ እስከሌ ብለው ሲያወራላችሁ ስለ ራሱ እኛ ንስጽርም ሳይሆን ለራሱ አሁን ሃይማኖት አሪፍ ነው ብሎ የሚላል ፈርስት ሰላም ያገኘሁት እነዚህ ነገሮች እርግፍ አድርጌ ተወኩ ጊዜ አኬመን ፒስ ዊዝ ማይሰልፍ ከራሴ ጋር የራሴን ጆርኒ ጀመርኩ ምለው የዛሬ 4 ዓመት የመጀመሪያ ፈጣሪ የለም የሚለው ነገሮች ነው። ወና ቢከም አን ኤቲስት ሳይንስ ቅድም ራስ ሲያነሳቸው የነበሩት ዴሪዝ ነው እንትን። ስለዚህ አስጀማሪ ነገሮች ምንድናቸው? ቴዎሪዎችን ምናምን ኤቲዝም ምንድነው ኮንሰፕቱ? አወዝ ፌሚኒስት ዋንስ እንዳልኩ ሴታዊነት የተሰምቶኝ ሴት ብቻ እንደውም ፈጣሪ ራሱ ወንድ ብሎ ለምን ሰየም? አንቺ ለምን አላለም? የዊክነስ መገለጫ አድርጓት ነው። ስለዚህ ሃይማኖት ሴትን የሚያሳንስ ነው ምናምን ብዬ ሃይማኖትን ስመውግት ምናወቅኩኝ ለካ እንደኔ እንዲህ ሲክ የሚያደርጉ ኮሚኒቲዎች አሉ፣ ሰዎች አሉ። የተለያየ አቅጣጫ ብዙ ሰዎች ተዋው ከኤቲዝም ክርስቲያንም ሆነው ስትላዋግ ያደረግ ኮስችን እኮ እንደዚህ የሚሉ ምናምን ኢቨን ሙስሊም ሆነው ብዙም ግድ የማይሰጣቸው እስልምና ግን ሰራውንዲንጋችን የሚውሉ ምናምን ሰዎች ብዙ ነበሩ እና እንዴ እንደዚህ አይነት ድፍረት እኔ ብቻ አይደለሁም። እኔ ብቻዬን በቃ ሶሳይቲ ላይ ያመፅኩኝ እና ሞቴን የመረጥኩ መስሎኛል። ኦልሬዲ ዴይ ካን ኪል ሚ ፈጣሪያችሁ የለም ብያለሁ። የራሳቸው ጉዳይ ብዬ ነው እንትን ያልኩትኝ። ሰው ሳይንስ ሰማ እነሱም ላይክ ኤቲስት ምንድን ነው ኤቲዝም ራሱ ምንድን ነው ስፒሪቹዋሊቲ ኒው ኤጅ ሪሊጅን 666 ኢሉሚናንቲ ዌስተርን ቲቺንጎች ምናምን ቀላል ከኛ ከምናየው ክርስትናዎች ሱሜሪያን ታብሌት አለ ሌላ ትኩሳት ሌላ የራቢት ሆል ራሴን አገኘሁትኝ። ጨረስኩ ብዬ ነፃ ሆንኩኝ። ኦፋይ ስል ለካ ቦክስ ውስጥ መኖር እንዴት ግልግል ነው። ከኔ ሞቶልሻል በቃ ዝም ብለህ መኖር ነው። ስትሞት እንደዚህ ሀሌሉያ ነው። እንዴት ቀላል ነው ለካ። ነፃ ሆንኩኝ ስል ለካ ወደ ሌላ ምንድን ነው የሚባለው በአማርኛ እንትን ቀዳዳዎች፣ የእውቀት ቀዳዳዎች እዛ አንዱን ዳክረ ስትወጣ ጭራሽ የማትወጣበት ጊዜ አለ እስከሚገባ ማለት ነው። እኔ ደግሞ ሳይገባኝ አለቅም አይነት ነገር ነኝ። ቤተሰቦች የሚያውቁት የሆነ ካልገባኝ ምንም ነገር አሁን ማስረዳሻለሁ ብሎ ካላስረዳኝ
ደረቅ ነገር ነው። ኢቨን ሰልሜም ይህ እውቀት አልገባኝም ካልኳቸው ደረቅ ነኝ አልገባኝም ነው በቃ ማስረዳት አለባችሁ ነው። ሰው አስረዱኝ ብዬ ሁሉንም ኤቲዝም እንደዚህ እንደዚህ ነው ሀቭ ቱ ዲግ ኤቲስት ምንድን ነው እንደዚህ ምንድን ነው ፌሚኒዝም ምንድን ነው ልክ ሳያቸው ራሴ እዛ ውስጥ ከእንትን ከጭቃ አልመጣሁም ብዬ ነው አይደል የቆምኩት። ከሆነ ግን ከኤፕ እና ከአልጌ ቢጊነር ኦፍ አልጌ ቢግ ባንግ ቴሪ ምናምን አስጀማሪ ነኝ ሊሆን አይችልም። እነሱም ሳይንሱ የሚሄደው ምንድን ነው በጣም የማከምርላቸው ነገር ምንድን ነው አላቅም ይላል በቃ ሳይንስ መጨረሻ ትልቁ ሪስፔክት ምንድነው የሰጠዋቸው አያውቅም። ከዚህ ያንን ያስጀመረው ነገር አያውቅም። ሌላውን ያውቃል፣ ስልክን ይሰራል፣ እውቀትን የፈጠረለትን ምንም ራሱ ያስጀመረው ነገር ግን የለም። ስለዚህ